ሐሳብ አለ ግን በቂ ነው? አሰልቹ የሆኑ አሮጌ መንገዶችን እርሳ። ዓለምን ወደፊት የሚገፋት ነገሮች አንድ ብቻ ናቸው፣ ፈጠራና ኢኖቬሽን፣ የእድገት ምንጭ፣ የችግር መፍቻ። ክሬቲቪቲ አዳዲስ ሐሳቦችን ማፍለቅ፣ ልዩ መፍትሄዎችን ማምጣት፣ እንዲህ ቢሆን ማለት ነው። ኢኖቬሽን ሐሳብን ወደ እውነት መቀየር፣ ችግርን መፍታት፣ ዋጋ ያለውን ነገር ማምጣት ነው። ኢኖቬሽን የሶስት ድምር ውጤት ነው። እነዚህም ውጤት፣ ሂደትና አስተሳሰብ ናቸው። ውጤት ከፈጠራ ስራ የሚገኝ ፍሬ፣ አዲስ ምርት፣ የተቀላጠፈ የአሰራር ዘዴ ነው። ሂደት ድንገተኛ ሳይሆን የታቀደ ጉዞ፣ ሐሳብን ማፍለቅ፣ መሞከር፣ ማረምና ማሻሻል ነው። አስተሳሰብ ለአዳዲስ ነገሮች ክፍት መሆን፣ ስህተትን ተቀብሎ እንደ ትምህርት ማየትና ከዚህ የተሻለ ነገር አለ ብሎ መጠየቅ ነው። አስታውስ፣ ሐሳብ ብቻ አይበቃም። እርምጃ ውሰድ፣ ተግባራዊ ተግባር አድርግ። አንድ ችግር ምረጥ፣ 3 አዲስ ሐሳብ አፍልቅ፣ 1 ሞክር።